ቁርአን ወደ ገሃነም ትገባለች ብሎ የጠቀሳት ብቸኛዋ ሴት፣ ካሳለፍነውም ሆነ ከሚመጣው ሁሉ የከፋች ሴት፣ እጅግ ባለጸጋና ኃይለኛ ነበረች። ነገር ግን ይህ ሁሉ በቂ አልነበረም። ሸይጣን እንኳን የፈራት የእርጉምተኛዋ ሴት አስደናቂ ሕይወት ታሪክ፣ የኡሙ ጀሚል ትግል፣ ክህደትና በእስልምና ላይ ያደረገችው ጦርነት። ያልተነገረውን ታሪኳን አሁን ይመልከቱ። የዛሬውን የእስልምና ጠላት ለመረዳት በመጀመሪያ እሷን መረዳት አለብዎ። የዛሬዎቹ የእስልምና ጠላቶች የሚጠቀሙባቸውን ዘዴዎች ለመጀመሪያ ጊዜ የተጠቀመችው እሷ ነበረች። ባሏ ሙስሊሞችን እንዲያሰቃይ ስልጣን እንዲይዝ ገፋፋቸው። ሸይጣን እንኳን የሚደነቅባት እጅግ ክፉ ሴት ታሪክ። እንደገናም አስደንጋጭ ታሪክ ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ እንዳትረሱ። ኡሙ ጀሚል ከቁረይሽ ነበረች። ከመካ በጣም የተከበሩ ጎሳዎች አንዷ። አባቷ ሐርብ ኢብኑ ኡመያ በመካ ከሚከበሩ መሪዎች አንዱ ነበር። ይህም ኡሙ ጀሚልም በጠንካራና በታወቀ ቤተሰብ ውስጥ እንድትወለድ አደረገ። ከከፍተኛ ደረጃ ካለው ቤተሰብ የመጣች ሴት ነበረች። ነገር ግን ይህ መልካም ባህሪን አልሰጣትም። ከልጅነቷ ጀምሮ ምኞተኛ፣ ኩሩና በንዴት የተሞላች ነበረች። በወጣትነቷ የአብዱል ሙጠሊብ ልጅ አቡ ለሃብን አገባች። አቡ ለሃብ በመካ ከነበሩት እጅግ ባለጸጋና ኃያላን ሰዎች አንዱ ነበር። ሀብቱ ኩራትንና የቅንጦት ኑሮን የምትወደውን ኡሙ ጀሚልን እጅግ አስደሰተ። አቡ ለሃብ ብዙ ገንዘብ ያካበተና የቁረይሽ ታዋቂ ነጋዴ ነበር። ኡሙ ጀሚልም ይህንን ሀብት ተጠቅማ በመካ ከሚወሩባቸው ሴቶች አንዷ ለመሆን በቃች። ሆኖም ከታወቀችባቸው ባህሪያቶች አንዱ ስለታም አንደበቷ ነበር። በባሏ ሀብት ብቻ የምትመካ ሴት አልነበረችም። በዙሪያዋ ያሉትን ሴቶች ታነሳሳቸው ነበር። ወሬ ታናፍሳለች። የምትጠላውን ሰው ስም ለማጥፋት ትሞክራለች። ይህም የበለጠ ኩሩ አደረጋት። እውነታው ግን ስልጣኗንና የሌሎችን አክብሮት ማጣት የምትፈራ ሴት መሆኗ ነው። በመካ ያሉ አብዛኞቹ ሰዎች በንግድ ሥራ ሲጠመዱ፣ አንዳንዶች ደግሞ የጎሳቸውን ክብር ለመጠበቅ ሲያተኩሩ፣ ኡሙ ጀሚል የራሷን ጎሳና የባሏን ደረጃ በማስጠበቅ ትጨነቅ ነበር። ለእርሷ ከሁሉም በላይ የቁረይሽ አመራር በተለይም የኡመያ ቤተሰብ የበላይነት ነበር። ነገር ግን አንድ ቀን በመካ አስደንጋጭ ዜና ተሰራጨ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ተባለ። ለኡሙ ጀሚል ይህ እንደ ጥፋት ነበር። የነብዩን የዘር ሐረግ በደንብ ታውቃለች። እሳቸውም ከቁረይሽ ጠንካራ ክፍል ከሆነው የሐሺም ቤተሰብ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእርግጥ ነብይ ከሆኑ ስልጣኗ አደጋ ላይ መውደቁ ነበር። ለኡሙ ጀሚል እውነተኛው ጉዳት እውነት ሳይሆን ቁጥጥር ነበር። እስልምና በመካ ቢስፋፋ የቁረይሽ አገዛዝ ይለወጣል፣ የኩራቷ ዓለምም ይፈርሳል። ለዚህም ነው በእስልምና ላይ የመጀመሪያ ተዋጊ ሴት የሆነችው። ባሏ አቡ ለሃብ ነብዩን ሰለላሁ ዐለይሂ ወሰለም በመቃወም አንደኛ ነበር። ኡሙ ጀሚል ግን ይህንን ጥላቻ የበለጠ አባባሰችው። እስልምና ላይ እንቅፋት ከመሆን ባለፈ እሱን ለማጥፋት ሁሉንም ነገር አደረገች። የነብዩን ሰለላሁ ዐለይሂ ወሰለም ክብር ለማዋረድና አማኞችን ለማስፈራራት ደከመኝ ሰለቸኝ ሳትል ታተራለች። መርዘኛ ቃላቶቿ በመካ ጠባብ ጎዳናዎች፣ በቤቶች፣ በአደባባዮችና በካዕባ ዙሪያ ይሰሙ ነበር። ጠላት ብቻ ሳትሆን የፈተና ምንጭ ሆነች። ነገር ግን እውነተኛው ጦርነቷ ገና እየተጀመረ ነበር። ለኡሙ ጀሚል እስልምና እምነት ብቻ ሳይሆን ለሕይወት ከባድ አደጋ ነበር። በመካ ለዓመታት የቆየውን ሥርዓት የሚቃወም አንድ ሰው ነበር፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሷም ይህ አዲስ ሃይማኖት ከመስፋፋቱ በፊት ማንኛውንም ነገር ለማድረግ ዝግጁ ነበረች። መጀመሪያ ላይ በቁም ነገር አልተመለከተችውም። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብይነት ጥያቄ ስትሰማ ብዙ እንደማይቆይ አሰበች። ነገር ግን ብዙ ሰዎች እሱም በተከተሉ ቁጥር ኡሙ ጀሚል በፍርሃትና በንዴት ተሞላች።
ከባሏ አቡ ለሃብ ጋር በመሆን ይህንን አዲስ ሃይማኖት በመቃወም ግንባር ቀደም ተዋናዮች ነበሩ። ኡሙ ጀሚል በመካ ሴቶች ላይ ጠንካራ ተጽዕኖ ነበራት። አንዲት ቃል ከእርሷ ከመነጨ በፍጥነት በመላው ከተማው ሊሰራጭ ይችላል። ይህንንም ኃይሏን እስልምናን ለመጉዳት ውሸቶችን በመፍጠርና የሐሰት ታሪኮችን በማሰራጨት ተጠቀመችበት። ሙሐመድ እብድ ነው ትል ነበር። ጠንቋይ ነው እያለች ሰዎችን ታስጠነቅቃለች። የመካን ሥርዓት የሚያፈርስ ውሸታም ነው ስትል ትከሳለች። የውሸቶቿ ብዛት ሰዎችን ለማታለል ብቻ አልነበሩም። እውነተኛ ግቧ የነቢዩን ክብር ማጉደፍና ሰዎችን ከእርሳቸው ማራቅ ነበር። ይህንንም ለማሳካት እጅግ ዝቅተኛ ዘዴዎችን እንኳ ሳይቀር ተጠቀመች። አንድ ቀን በመካ ገበያ ሰዎችን ሰብስባ ጮኻለች። ሙሐመድ የራሱን ቤተሰብ እንኳ እየጎዳ ነው እያለች። እውነታው ግን ፍጹም ተቃራኒው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመካ እጅግ ታማኝና እውነተኛ ሰው ነበሩ። ሆኖም ኡሙ ጀሚል በውሸት ስማቸውን ለማጥፋት ሞከረች። የኡሙ ጀሚል ትልቁ ጠላት እሜት ኸዲጃ ነበሩ። እሜት ኸዲጃ በመካ ከሚከበሩ ሴቶች አንዷና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠንካራ ደጋፊ ነበሩ። ኡሙ ጀሚል በእሜቴ ኸዲጃ ላይ ታላቅ ምቀኝነት ተሰማት። ታፌዝባቸው ነበር። የመካ ሴቶች በእርሳቸው ላይ እንዲነሱ ታበረታታ ነበር። ብቸኝነት እንዲሰማቸው ለማድረግ ሞክራለች። ሆኖም ምንም ብታደርግ እሜቴ ኸዲጃ በረጋ መንፈስና በአቋማቸው ላይ ምንም ልታሳካ አልቻለችም። በዚህ ምክንያት ኡሙ ጀሚል ለእስልምና ያላትን ጥላቻ በእሜቴ ኸዲጃ በኩል ማሳየት ጀመረች። እርሳቸውን የሚጎበኙ ሴቶችን ከእርሷ ጋር መገናኘታችሁን ከቀጠላችሁ ከማህበረሰቡ እናገላቸዋለን እያለች ታስፈራራቸው ነበር። ነገር ግን እሜቴ ኸዲጃ ረዲየላሁ ዐንሃ በእነዚህ ውሸቶች ላይ በእርጋታና በትዕግስት ጸንተዋል። በልባቸው የነበረው ሰው ከኡሙ ጀሚል ቁጣ እጅግ የላቀ ነበር። ኡሙ ጀሚል በቃል ብቻ ሳይሆን እስልምናን በተግባር ለማስቆም በሁሉም መንገድ ሞከረች። አዲሶቹን ሙስሊሞች ለማስፈራራትና እስልምናን ትተው እንዲሄዱ ለማስገደድ እቅድ አውጥታለች። የቁረይሽ መሪዎች በሙስሊሞች ላይ ጫና እንዲጨምሩ አነሳሳች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሚሄዱባቸው መንገዶች ላይ ድንጋዮችንና እሾሆችን ትጥል ነበር። ሰዎች ሙስሊሞችን ከንግድና ከማህበራዊ ሕይወት እንዲያገሉ ታበረታታ ነበር። አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በካዕባ አጠገብ ሲሰግዱ አቡ ለሃብና ኡሙ ጀሚል አገልጋዮቻቸው ቆሻሻ እንዲወረውሩባቸው አዘዙ። በመካ እጅግ የከበረውንና እውነተኛውን ሰው ለማዋረድ ቅጽበትም አልተጠራጠሩም። ነገር ግን ምንም ያህል ቢሞክሩ የሙስሊሞች ቁጥር በየቀኑ እየጨመረ ሄደ። ይህ ኡሙ ጀሚልን እብድ አደረጋት። ውሸትና ስም ማጥፋት ለእርሷ በቂ አልነበሩም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመግደል ማቀድ ጀመረች። ለብዙ ዓመታት ኡሙ ጀሚል የእስልምና ትልቁ ጠላት ነበረች። ስሟ በመካ ጎዳናዎች ላይ ብቻ ሳይሆን በቁርአን ውስጥም ለዘላለም ከተረገሙት ሰዎች አንዷ ሆና ተጽፋለች። እስልምና እየተስፋፋ በሄደ ቁጥር አቡ ለሃብና ኡሙ ጀሚል በሙስሊሞች ላይ ያላቸውን ጥቃት ጨመሩ። ነገር ግን ምንም ቢያደርጉ የአላህ እውነት አሸናፊ ትሆናለች። ሱረቱል መሰድ በአቡ ለሃብና በሚስቱ ላይ ከአላህ የተላከ ግልጽ እርግማን ነበር። ሱራው በወረደ ጊዜ የኡሙ ጀሚልና የአቡ ለሃብ ዕጣ ፈንታ ተወሰነ። አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሰፋ ኮረብታ ላይ ቆመው የቁረይሽ ሰዎችን ጠሩ። የቁረይሽ ሰዎች ሆይ፣ ከዚህ ተራራ ጀርባ ለማጥቃት የተዘጋጀ ጦር አለ ብዬ በነገራችሁ ታምኛላችሁን? በዚያ የነበሩት ሁሉ አዎ፣ በፍጹም ውሸት ተናግረህ አታውቅምና ብለው መለሱ። ከዚያም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔም ከባድ ቅጣት እንዳለ ላስጠነቅቃችሁ እወዳለሁ ብለው አሉ። ዝምታ ሰፈነ። ይህ ለእስልምና በግልጽ የማጣራት የመጀመሪያው ሥራ ነበር። ነገር ግን በንዴት የተሞላው አቡ ለሃብ ዘሎ በመቆም ለዚህ ብቻ ነው የሰበሰብከን? ጥፋት ይሁንብህ ብሎ ጮኸ። ከዚያም በፍጥነት ሄደ። በእነዚህ ቃላት ምክንያት
አላህ ሱብሓነሁ ወተዓላ ሱረቱል መሰድን አወረደ። የአቡ ለሃብ እጆች ይጥፉ፣ በእርግጥም ጠፍተዋል። ሀብቱም ያፈራውም ምንም አይጠቅመውም፣ በነበልባላማ እሳት ውስጥ ይቃጠላል። ሚስቱም እንጨት ተሸካሚ ሆና በአንገቷ ላይ ከተምር ክር የተሰራ ገመድ ይኖራታል። ይህ ሱራ ለአቡ ለሃብና የኡሙ ጀሚልን አስከፊ መጨረሻ አወጀ። በጣም አስገራሚው ክፍል እንጨት ተሸካሚ የሚለው ሐረግ ነበር። ይህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመጉዳት ድንጋዮችንና እሾሆችን ተሸክማ ተደብቃ ታደርግ የነበረውን ድርጊት ይገልጻል። ክፉና አጥፊ ባህሪዋንም ያሳያል። ሱረቱን መሰድ በወረደ ጊዜ ኡሙ ጀሚል በከፍተኛ ቁጣ ተቃጠለች። ይህ ሱራ እንደ ሞት ፍርድ ነበር። በመካ ያሉ ሰዎች ስለ ዕጣ ፈንታዋ ማውራት ጀመሩ። የቁረይሽ መሪዎች እንኳን ያፌዙባቸው ነበር። አንድ ቀን ትልቅ ድንጋይ አንስታ ነብዩን ለመግደል አሰበች። በዚያ እንደተቀመጡ ስላሰበች ወደ መስጂድ አልሐራም ሄደች። አቡበከር ሲዲቅ ረዲየላሁ ዐንሁ ከእርሳቸው ጋር ነበሩ። ነገር ግን ኡሙ ጀሚል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚያው ቢቀመጡም ልታያቸው አልቻለችም። ይልቁንም ወደ አቡበከር ሲዲቅ ዘወር ብላ ጓደኛ ሄት ነው፣ እሱን ለመጉዳት ነው የመጣሁት፣ በድግምቱና በውሸቱ እርስ በርስ ያጣላን እሱ ነው ብላ ጮኸች። አቡበከር ሲዲቅ ረዲየላሁ ዐንሁ በረጋ መንፈስ ተመለከቷት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ለፊቷ ቢቀመጡም አላህ ሱብሓነሁ ወተዓላ ለዓይኗ የማይታዩ አድርጓቸው ነበር። ኡሙ ጀሚል በእጅጉ ተናዳ በእጇ የያዘችውን ድንጋይ እያወዛወዘች እየጮኸች በፍጥነት ተመለሰች። ሱረቱል መሰድ መጨረሻዋን እንዳወጀ ታውቃለች። ነገር ግን ምንም ያህል ብትቆጣ የአላህ ፍርድ አይለወጥም። የሱረቱል መሰድ መውረድ ለአቡ ለሃብና ለኡሙ ጀሚል ትልቅ ጥፋት ነበር። የእስልምናን እድገት ለማስቆም ሁሉንም ነገር ሞክረው ነበር። ነገር ግን አላህ ሱብሓነሁ ወተዓላ አስቀያሚው መጨረሻቸውን አስቀድሞ ጽፎ ነበር። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላቸውን ጥላቻ በውሸትና በጭቆና ብቻ የተወሰነ አልነበረም። አቡ ለሃብ በሙስሊሞች ላይ የተጣለውን ማህበራዊና ኢኮኖሚያዊ ማዕቀብ ከደገፉ መሪዎች አንዱ ነበር። ይህ ከባድ ማዕቀብ ለ3 ዓመታት የዘለቀ ሲሆን ለሙስሊሞች ከፍተኛ መከራን አስከትሏል። ነገር ግን አቡ ለሃብም ሆነ ኡሙ ጀሚል እስልምናን ከማደግ ሊያስቆሙት አልቻሉም። ሆኖም ጭካኔያቸው ወደ ጥፋታቸው ብቻ መራቸው። አላህ ሱብሓነሁ ወተዓላ በሱረቱል መሰድ አማካኝነት አቡ ለሃብ በጀሃነም ዘላለማዊ ቅጣት እንደሚጠብቀው አስቀድሞ ነግሯቸው ነበር። በዚህም ዓለም የደረሰበት ቅጣት ውርደትና በሽታ ነበር። በመካ አስከፊ በሽታ ተስፋፋ። አንድ ቀን አቡ ለሃብ አስከፊ በሽታ ያዘው። በጣም አስፈሪ ስለነበር ማንም ሊቀርበው አልደፈረም። የቁረይሽ ሰዎች እንኳን ትተውት ሄዱ። በህመም እየተሰቃየ ብቻውን ሞተ። ኡሙ ጀሚል ለዓመታት ባሏን ደግፋ ከእርሱ ጋር በጭቆና መንገድ ተጉዛ ነበር። ነገር ግን ጊዜው ሲደርስ የገዛ ባሏን እንኳን ተወችው። አቡ ለሃብ ከሞተ በኋላ አስክሬኑ ሜዳ ላይ ተጣለ። ማንም ሊቀርበው አልፈለገም። በመጨረሻ ጥቂት ሰዎች ተከፍሏቸው አስክሬኑን አነሱና ጉድጓድ ውስጥ ጣሉት፣ በድንጋይም ሸፈኑት። በዚህም ዓለም የነበረው ሀብት፣ ደረጃና ኩራት ሁሉ ነገር ተወገደ። አቡ ለሃብ ከሞተ በኋላ ኡሙ ጀሚል ብቻዋን ቀረች። አንድ ጊዜ በሁሉም ነገር ላይ ስልጣን እንዳላት የምታስብ ጠንካራና ኩሩ ሴት በድንገት ደካማና አቅመ ቢስ ሆነች። በመካ ያሉ ሰዎች ሱረቱል መሰድ እውን ሆኗል እያሉ በሹክሹክታ ይናገሩ ነበር። የአላህ እርግማን በእርሷና በባሏ ላይ እንደወረደ ይናገሩ ነበር። ነገር ግን ኡሙ ጀሚል ዕጣ ፈንታዋን ለመቀበል ፈቃደኛ አልነበረችም። በመካ እየተዘዋወረች በሙስሊሞች ላይ ጥላቻዋን የተሞላበትን ንግግር ማድረጓን ቀጠለች። ይሁን እንጂ ጊዜ እያለፈ ሲሄድ እሷም ደካማና ተስፋ የቆረጠ ሆነች። በታሪካዊ ዘገባዎች መሰረት እሷም አስከፊ ሞት ነው የሞተችው። አንዳንድ ዘገባዎች ከባድ ድንጋይ ተጭኖባት እንደሞተች ሲናገሩ፣ ሌሎች ደግሞ በአንገቷ ላይ ገመድ ተጠምጥሞ እንደተናነቀች ይናገራል። በሱረቱል መሰድ ውስጥ ያለው በአንገቷ ላይ ከተምር ክር የተሰራ ገመድ ይኖራታል የሚለው ቃል ሞቷ ላይ እውን ሆነ። ኡሙ ጀሚልና አቡ ለሃብ የእስልምና
ታላላቅ ጠላቶች መካከል አንዱ ነበሩ። ነገር ግን በመጨረሻ ከአላህ ቅጣት ሊያመልጡ አልቻሉም። በዚህ ዓለም በሀብታቸው በስልጣናቸውና በኩራታቸው ደስተኞች እንደነበሩ አስበው ነበር። ነገር ግን መጨረሻቸው በውርደት በስቃይና በህመም የተሞላ ነበር። ይህ ክስተት ለእነሱ ብቻ ሳይሆን እስከ ቂያማ ቀን ድረስ ላሉ ከሃዲዎችና በደለኞች ሁሉ ማስጠንቀቂያ ነው። አላህ ሆይ ልቦቻቸው እንደ አቡ ለሃብና ኡሙ ጀሚል የታተመ ከሆኑት አታድርገን። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በኢማን በፍትህና በመልካም ስነ ምግባር እንድንኖር እርዳን። ልቦቻችንን ከትዕቢት ከምቀኝነትና ከጥላቻ አጽዳልን። በቀጥተኛው መንገድ ላይ ጽኑ አድርገን። አሚን።